What's up my family? እንዴት ናችሁ? አለን በዛኛው ቻናል የምታውቁ ሰዎች በዚህኛው ቻናል ተከስተናል። አዲሱ ቻናላችን ነው፣ ሰብስክራይብ አድርጉ። መጀመሪያ በዛኛው ቻናል ቪዲዮ ስለቅ ነበር። ያኛው ቻናል በዚህ ሰዓት ቪዲዮ መልቀቅ አንችልም። ወደ እናንተ ለመድረስ አዲስ ቻናል ከፍተናል። ይችኛውን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አዳዲስ ሰዎች ካላችሁ ሰብስክራይብ አድርጉ። ሰናፍታ እንላለን። ያው ወሬና ብዛም let's go ማለት ምናምን ትወዳለህ እንዴ? ኢየሱስ በምንድን ነው የጀመርነው ዛሬ? አንድ ድገሚ በእናትሽ ቂጥ ትወዳለህ እንዴ? ቂስ ነው ያ ጅላስ ቂጥ ነው ያለችው። አይ ምን ልትሆን ነው? ትወዳለህ ወይ? ቂስ ነው ምንድነው? ካፓ ትወዳለህ? ከራ መግባት ማለት ነው። እስቲ ኧረ በላቸው እየተረፈ እንደ ቀልድ የጠፉ ቲክታከሮች አሉ። የእነሱ ዕጣ ነው የሚደርሳት። ከታኩር በሽቶ ስትወዘራሱ ቪዲዮ እስኪቀረጽ ብለህ ነው። ዝም ብለህ ወሬ ብቻ። ሁለተኛ አካውንትን ፎሎ ያላደረጉ ታይሚንግ ትላለህ። ጅፊት ህጻነት ስላለ በእናትህ ትንሽ ቆይ ልትሄድ ነፂ ተከፍሎሽ የምትሰሪ እኮ አንቺ መሰልሽኝ። ግርጣት ቶብዬ የት ነህ? ግርጣት ወይኔ እኔ አላምንም እኮ እንደሚቻል። ኧረ ነፃነት ምንድን ነው ያደረገው? ገና ፕሮግራም ላይ ነው የቀጠቀብሽ። ኧረ ነቆራ ወይ ነፃነት ብወጋት ይሻላል እኮ እንዴ! ቀጥታ ብወጋት ይሻላል። እሺ የማንንም ዘር አለኩት። ፖለቲካ አላወራም። ምን አደረኩት? ቴሌግራም ላይ ገብቶ የእንትራን ሙሙለማየት የሊንክ ይጫንላል። ሊንኩን ሲጫኑ ወይኔ ወይኔ ታውሚ የእንትና ሙሙ ደስ ይላል። ዘመዶቼ ቤት ሲሄድ የሚያጋጥሙኝ ሁለት ነገሮች። የሚበላ ምን ላምጣልህ? አልበላም አክስቴ። ለምን? እሷ ቤት አትብላ ተባልክ? አረ ማንም አላለኝም እኮ ብላ። ቆንጆ ወጥ ሰርቻለሁ። እውነት አልበላም አክስቴ። ቤት በልታል? አልበላውም፣ ግን ትንሽ ልቆይ። ቤት የመተማ በባዶ ሆዳ ትመለስም። ትበላለህ። ብፈልግ እኮ እበላ ነበረ፣ ስለማልፈልግ ነው። ትበላለህ አልኩ፣ ትበላለህ። እሺ አክስቴ ካልሽ ምን አረጋ? ምንድነው ማስለመነ? ምን ምግብ ልብላ ብላ አላልሽ እና ብለስ እሺ ነው የሚባለው? ብዬ አስገድደሽኝ ነው። በአቋም መጽናት ነበረባ። ምንድነው ቶሎ ተስፋ መቁረጥ? በህይወት እንዲሳካል የምትፈልግ ከሆነ ቶሎ ተስፋ መቁረጥ የለብህም። ለምትፈልገው ነገር መፋለም መቻል አለብህ። በህይወት እንዲሳካል አፈልግም እፈልጋለሁ። እንግዲህ አሁንስ ቶሎ ተስፋ አትቁረጥ። አሁን እንደግመዋለን። ቆንጆ ወጥ ሰርቻለሁ ብላ። አልበላም። እንደሱ ነው የሚባለው። አልበላም። እንደምን አላችሁ አክስቴ? እንዴ ኤፍሬም እንደምን አለ? እግዚአብሔር ይመስገን አክስቴ። አታውልቀው፣ ጫማህን አታውልቅ። ጫማዬ ቆሻሻ ነው አክስቴ። ቤቱም አልተጸዳም። ችግር የለውም ግባ። ቆሻሻ ነው አክስቴ። አታውልቀው አልኩህ እኮ። ዝም ብለህ ግባ። አይሆንም አክስቴ። እኔ ነቆራ አለበት የምር። አንተ ግማታም ምን ጫማ ይሸታል። ጫማዬ ጭቃ ነው። ከነ ጫማዬ ከገባው ምንጣፉን አቆሽሸዋለሁ ብዬ አስቤ ነው። አታስብ። አውልቀኸው ሳይነሰት የሚነሳ ምንጣፌ ቢቆሽሽ ይሻላል። አይሻልም? ና እንጂ ግባ። አትቆም። ና ግባ። እስቲ በራዘር ነኝ። ለባል ነው የገዛሽው? ለባል ነው ገዛት። ዶሮ ዲቃላ ነው? አይ ሸርሙጠን የመላጣ ሂድና ሮናልዶ ላል ኧረ ጅላስ ወይኔ ሮናልዶ እኛም እናያለን እኮ የሆነ ቀን። ኧረ እናያለን የምር። ኧረ ታያለህ በሉኝ እስቲ እንዴ! ሮናልዶን ሳላይ ልሞት ነው እንዴ? እሺ ዋንጥያ በሌላ መንገድ ተመልሳለች ይላል።
ዋንቲያ በሌላ መንገድ ተመልሳለች። ማስተር አብነትን የሚያስንቅ ስራ ማስተር አብነትን ማቶ ብቻ የእርዳታ ስራ ላይ እየተሰማራች ነው። ጅላስ እና በረታታ እስቲ ቀሽም ብትወልም ያቀኔ ለነሱ እንደሸለምኩ አንተ ሸለምሻለሁ እንደሸለም ልጆች አለ ያለች ዶሮ መግዛና ዘይት ነው በጣም እያደግሽ ነው ማለት ነው። አማረብኛ። አዎ እኔ ራሴ በአንተ እድሜ በጣም ነበር የማስጠላው። ልክ 24 25 ስገባ ነው ቆንጆ አሁን ድቡሽውሽ ያልኩት። ኧረ በእናትህ ፊት እኮ ቂጥ ነበር የሚመስል ይዛል። ኧረ ዝም በል በእናትህ ፊትሽ እኮ ፌሳናሽ ምናምን እኮ ለእንደዚህ አይነት ጉራ አይሆንም። አሁን አንተ መሆን ያለብህ ነው። እኔ እናንተ እኮ ተለያየን እኮ ድሮ ነበረ እኮ። አንተ አሁን ገና ቲክቶከር ነው ያራባሉት። እኔ ደግሞ አርቲስት ነኝ። ኧረ ታኩሪ እኔ አልተቻለችም የምር